እንኳን አደረሳችሁ ባለጓሮች። የፋሲካ በዓል ብዙ ጊዜ ሆዳችን እንታመማለን። እንደዚህ ተቅማጥ፣ ምግብ አለመስማማት፣ አለመፈጨት ሊያጋጥመን ይችላል። ከጾሙ ቆይተን ወደ የፍስክ ምግቦች ስንገባ እንደዚህ አይነት ነገሮችን በዚህ በዘይቱን ቅጠል ማከም ትችላላችሁ፣ ማስታገስ ትችላላችሁ። ከዛ በተረፈ የዘይቱን ቅጠል ብዙ አይነት ጥቅሞችን ይሰጣችኋል። የአፍ ጠረን ያለባችሁ፣ የቆዳ ችግር ያለባችሁ፣ አለርጂ ያለባችሁ እንዲሁም የኮሌስትሮል መጠንን ዝቅ ለማድረግም ይጠቅማችኋል። ከዛ በተጨማሪ ብዙ የሕክምና ግብዓቶች ላይ ይውላል። ለመጠቀም ከፈለጋችሁ ቅጠሉን እንደ ሻይ በማፍላት ውሃ ላይ በማንተክተክ ውሃ መጠቀም ትችላላችሁ። ወይንም ደግሞ ልቀበጡን በማኘክ የተለያዩ ጥቅሞችን ማግኘት ትችላላችሁ። በድጋሚ መልካም በዓል ይሆንላችሁ ብዬ እመኛለሁ።